እንደምንድናችሁ በዚህ ቪዲዮ በርከት ያለ ቫሪያብሎች በርከት ባለ ሲስተምስ ኦፍ ኢኩዌሽኖች ከገጠሙን እንዴት አድርገን የቫሪያብሎቹን ዋጋ ማግኘት እንደምንችል በኤክሴል ስፕሬድሺት እንመለከታለን። እንደ ምሳሌ እዚህ ጋር ያለውን የአምስት ሲስተምስ ኦፍ ሊኒየር ኢኩዌሽን በአራት ቫሪያብሎች ያሉት ሲስተምስ ኦፍ ሊኒየር ኢኩዌሽን አለ። መጀመሪያ ላይ የምናደርገው ምንድነው የቫሪያብሎቹን እንጻፋቸው። ለቫሪያብሎቹ የኤክሴል ኮለመን ሴል ክሬት እናርግ። አራት ቫሪያብላቸው ደስ ከተማለን ከተመቸን ሴል ጀምረን ማለት ነው እነሱን ወይ እንጻፋቸው ወይ ኮፒ እናርገው። ቫሪያብሎቹም w x y እና z ናቸው። እዚህ ጋር እንጻፋቸው። በመቀጠል የነዚህን ቫሪያብሎች ኮረስፖንዲንግ ኮኤፊሺየንቶችን እንጻፋቸው። እዚህ ጋር ያሉትን እነሱን እዚህ ጋር a couple of rows below እንደዚህ እንጻፈው። እነዚህ ቫሪያብሎቹ ናቸው እንደ ኮኤፊሺየንቶቹ ናቸው። ቫሪያብሎቹ ሪፕሬዘንት የተደረጉበት ኮኤፊሺየንቶች ናቸው። እዚህ ጋር ደግሞ ራይት ሃንድ ሳይድ ቫልዩ ነው። ይሄን እንደዚህ ዋንስ ካደራጀን በኋላ ፎርሙላ ለኤክሴል እንሰራለታለን ሶሉሽን እንዲፈልግልን። ከዛ በፊት ግን የነዚህ የቫሪያብሎች ቫልዩ ዋጋ ትክክለኛ ዋጋ የቱ ጋር እንደሚቀመጥልን ለኤክሴል ስፕሬድሺት ኢንዲኬት እናደርጋለን። እነዚህ እናርጋቸው። ከፈለግን ከላይ ማድረግ እንችላለን። የw ቫልዩ እዚህ ጋር፣ የx ቫልዩ እዚህ ጋር፣ የy ቫልዩ እዚህ ጋር፣ የz ቫልዩ እዚህ ጋር እንዲቀመጥልን እናርገው። ስለዚህ እዚህ ጋር ያሉት ቫልዩዎች በእነዚህ በእያንዳንዱ ኢኩዌሽን ኮኤፊሺየንት ተባዝቶ የሚገኘው ዋጋ ከራይት ሃንድ ሳይድ ቫልዩ ጋር እኩል መሆን አለበት። ይሄን ራይት ሃንድ ሳይድ ቫልዩ የሚጠበቅበት እነዚህ ቫልዩዎች የሚጠበቅባቸው ፕሮዲዩስ ማድረግ ያለባቸው ሪዛልት ወይም ኮንዲሽን እዚህ ጋር ያሉ ናቸው። ትክክል አክቹአሊ ደግሞ ያገኘነውንም ራይት ሃንድ ሳይድ ቫልዩ እንበለው። አሁን ከሶሉሽኑ በኋላ ፕሮዲዩስድ የሚሆነው ማለት ነው። ስለዚህ እዚህ ጋር ያሉት ቫልዩዎች ሲባዛ በዚህ ጋር ብለን ለኤክሴል ፈንክሽን እንጻፍለት። ያም ዘ ራይት ፈንክሽን ሰም ፕሮዳክት ፈንክሽን ነው። እዚች ጋር ፈንክሽንን ክሊክ እናደርግና ሰም ፕሮዳክትን እንመርጥና ኦኬ እንለውና የመጀመሪያው አሬው አለ። እነዚህ ቫልዩዎች አሬቱ ላይ ደግሞ ክሊክ አድርገን ከነዚህ ቫልዩዎች ጋር አባዛለን እንለዋለን። ከዛ በኋላ ኦኬ እንለዋለን። አሁን ለጊዜው ዜሮ ስለሆነ ነው ምንም ቫልዩ ስላላገኘ ነው። ይሄኛውን ለሁሉም ለኢኩዌሽን 2 ለኢኩዌሽን 3 ማድረግ እንችላለን ሰም ፕሮዳክት ፈንክሽን። ከዛ ይልቅ ግን ከምንደክም ምን እናደርጋለን? እዚች ጋር የኮንስታንት የሆነው የw ቫልዩ የx ቫልዩ የy እና የz ቫልዩ ስለሆነ ከነሱ ፊትና ማዕከል ላይ የዶላር ምልክት ካስቀመጠን ለሁሉም ድራግ ማድረግ እንችላለን ማለት ነው። በቢፎር ከዛ ከኢ በፊት ዶላር በኢና በፎር ማዕከል ዶላር ከዛ ኢንተር ብለን ይሄኛውን ወረታች ብንጎትተው ለሌሎቹ እንደገና መስራት አይጠበቅብንም ማለት ነው። እንደዚህ ሆነ ማለት ነው። በመጨረሻ ኤክሴል ሶልቨር ፓራሜትሩ ምንድነው ኦብጀክቲቭ ይለናል። ኦብጀክቲቫችን የነዚህ የy የz የw x y እና z ቫልዩ መፈለግ ነው። ምንም ኦብጀክቲቭ የለንም ዜሮ ነው ኦብጀክቲቫችን የሚለው ኢንዲኬት ለማድረግ እዚህ ጋር የተገኙት ቫልዩዎች ሲባዛ ባይ ኤኒ ዜሮ ቫልዩ ዜሮ ነው ፕሮዲዩስ የሚያደርገው። ስለዚህ ኢምፒቲው ሴል ልክ እንደ ዜሮ ስለሚቆጠር ማለት ነው በኤክሴል ስናባዛው። ስለዚህ አሁንም ሰም ፕሮዳክት እንልና እዚህ ጋር የምናገኛቸው ቫልዩዎች ሲባዛ በዜሮ ቫልዩ ሁሉ ጊዜ ኤኒ ነምበር ታይም ዜሮ ዜሮ ነው በቃ። ስለዚህ ቺኛዋ ዜሮ ኦብጀክቲቭ ሴት ታርጌት ያስቀመጥናትን እሷን ክሊክ አድርገን ዳታ ጋር እንመጣለን። ዳታ ብለን በቀኝ በኩል ጫፍ ላይ ሶልቨር የሚል አለ። ሶልቨርን ክሊክ ስናደርግ ይሄ ቦክስ ይመጣላል። ምንድነው ኦብጀክቲቭ የሚለን ቦክስ ኦብጀክቲቭ የቱ ጋር ያለው የሚለን G3 ጋር ነው። G3ን ክሊክ እናደርግለታለን። ዜሮ ነው ኦብጀክቲቫችን ብለን ከዛ 2 ይለናል። ማክስ ሚን እና ቫልዩ ይላል። ቫልዩ ነው የምንፈልገው። ቫልዩ የሚለውን ክሊክ እናደርጋለን። ከዛ የቫሪያብሎቹ ሴል የቱ ጋር ያለው ቫልዩ ኢንዲኬት የሚደረግልን የቱ ጋር ተሰልቶ ይቀመጥልህ የሚለንን እዚህ ጋር ያለው በቢጫ ያቀለብነው። ስለዚህ ከዛ ከw እስከ z ያለው ሴሉ ኢንዲኬት የሚያደርገን ከb4 እስከ e4 ብለን እናስቀምጥለታለን። መጨረሻ ላይ ይሄ መፍትሄ ለማግኘት መሟላት ያለባቸው ኮንዲሽኖች አላቸው። እዚህ ጋር የሚገኙ ቫልዩና ይሄ ኮንዲሽን እኩል መሆን አለበት የሚለውን ለመንገር አድ እንለዋለን እዚህ ጋር። ከዛ this product some product values ከራይት ሃንድ ሳይድ ቫልዩ ጋር እኩል መሆን አለበት ብለን እንደዚህ እናስቀምጥለታለን። ጨርሰናል። ከዛ ኦኬ እንለዋለን። ኦኬ ካለው በኋላ መጨረሻ ላይ ሶልቭ እንለዋለን። ሶልቭ ስንለው እዚህ ጋር ባዶ የነበሩ ቁጥሮች
ቫልዩአቸው ተገኝቶላችኋል። ኮንዲሽናችንም ሳቲስፋይድ ሆኗል ማለት ነው። ስለዚህ እኛን ኦኬ ብለን እንዘጓለን። ስለዚህ የwxyz ቫልዩ በቀላሉ በዚህ መልኩ ማግኘት እንችላለን ማለት ነው። አመሰግናለሁ። ደህና ሁኑ።